በአማራ ክልል በብልጽግናው ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥልም በዛሬው ዕለት የአፄ ዳዊት ክፍለ ጦር በሪማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽንም 7 የሚሊሻ አባላትን በማረክ ቀሪዎች ላይ እርምጃ መውሰድን አስታውቋል። በአፋብን ሸዋ ጠቅላይ ግዛት እያሳምነው እዝ አህዶች በሁሉም የሸዋ ቀጠናዎች ባገዙ ሰራዊት ላይ የተጠናከረ ዘመቻ እያካሄዱ ሲሆን በሸዋ መራቤቴ አውራጃ በሪማ ከተማ በርካታ ያገዛዙ ጥምር ጦር ላይ በአፄ አምደ ጽዮን ኮር በጀግናው አፄ ዳዊት ክፍለ ጦር አማካኝነት ዛሬ አጥቢያ ዕለት ላይ በተፈጸመ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላት በከተማው አደባባይ ሲማረኩም በውል የማይታወቁ በርካታ ያገዙ ኃይሎች ደግሞ ሙትና ቁስለኛ መሆናቸው ተሰምቷል። መረጃውን በስፋት አሰናድተነዋል። በዝርዝር ታደምጡታላችሁ። በሌላ በኩል የ102ኛ ኮር አርበኞች በራያ ቆቦ ወረዳ ምርጫ ካርድ ለማደል ሲያስገድዱ በነበሩ የስርዓቱ ኃይሎች ላይ መብረቃዊ እርምጃ መውሰዳቸው ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚልክ ዕዝ 102ኛ ኮር በራያ ቆቦ ወረዳ ተኩለሽ ከተማ ህዝቡን በግዳጅና በድብደባ የምርጫ ካርድ እንዲወስድ ሲያስገድዱ በነበሩ የስርዓቱ አገልጋይ ኃይሎች ላይ ተግቶ በመስራት ታላቅ ድል አስመዝግበዋል። ፋኖ ያገዛዙን የስሙላ ምርጫ ለማስፈጸም በሚያጎበድዱ ባንዳዎች ላይ የሚያደርገውን ኦፕሬሽን አጠናክሮ መቀጠሉን ማስታውቋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአፄ ዳዊት ክፍለ ጦር በሪማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽን 7 የሚሊሻ አባላትን በማረክ ቀሪዎች ላይ እርምጃ መውሰዱን ሲያስታውቅ፣ በተመሳሳይ የአፄ ዘርዓ ያዕቆብ ኮር አርበኞች ባገዙ ተላላኪ ሚሊሻዎች ላይ ያነጣጠረ የሳካ ጥቃት መፈጸማቸው ሰምተዋል። በአፋብን ሸዋ ጠቅላይ ግዛት ያሳምነው እዝ አህዶች በሁሉም የሸዋ ቀጠናዎች ባገዙ ሰራዊት ላይ የተጠናከረ ዘመቻ እያካሄዱ ሲሆን በሸዋ መራቤቴ አውራጃ በሪማ ከተማ በርካታ ያገዛዙ ጥምር ጦር ላይ በአፄ አምደ ጽዮን ኮር በጀግናው አፄ ዳዊት ክፍለ ጦር አማካኝነት ዛሬ አጥቢያ ሌሊት ላይ በተፈጸመ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላት ከከተማዋ አደባባይ ሲማረኩም በውል የማይታወቁ ያገዛዙ ኃይሎች ሙትና ቁስለኛ መሆናቸውም ተረጋግጧል። የአፄ ዳዊት ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን ምክንያት ከተፍረከረኩ ያገዛዙ ጦር መካከል ከሚዳና አካባቢ ተውጣጡ 9 የሚሊሻ አባላት ዛሬ ረፋዱን ጨምሮ ወደ ፋኖ መቀላቀላቸውም ተሰምተዋል። ይህ በእንዲህ እንዳለም የአፄ ዘርዓ ያዕቆብ ኮር የ7 ለ7 ክፍለ ጦር ውስጥ የደመላሽ ሬጅመንት ቃኞች ዛሬም እንደ ትናንቱም የጸረ አማራው ብልጽግና አገዛዝ ተላላኪ በሆኑ የሚሊሻ ኃይሎች ላይ እየወሰዱ ያለውን እርምጃም አጠናክሮ ቀጥለዋል። በኤፍራታና ግድም ወረዳ በፈርዶዋ ቀበሌ በመግባት የሚሊሻ ጠርናፊ አቶ ነጋሽ መኮንን ጨምሮ ሌሎች ወዳደር ሚሊሻዎች ላይ የሚያዳግም እርምጃ ሲወስዱ፣ ቀሪው ያገዛው ኃይል ደግሞ መሳሪያውን በምርኮ አስረክቦ ግራውኝ በማለት ወደ አጣየ ከተማ መፈርጠጡንም ኮሩ በመረጃው ገልጿል። በተመሳሳይ የድል ዜናም የኮሩ አካል የሆኑት አናብስቶቹ የናደብ ክፍለ ጦር አርበኞች በፈጸሙት ጥቃት በብልጽግናው አገዛዝ ስምሪት ተሰጥቷቸው ህዝብን በማገትና በመዝረፍ እንዲሁም ንጹሃን በመግደል ተሰማርተው በነበሩ ጸረ ሰላም ኃይሎች ላይ የሚያዳግም እርምጃ በመውሰድ ድል ተቀዳጅቷል። በዚህም ለአገዛዙ በመሰለል ንጹሃን ሲያስገድልና ሲያሳፍን የነበረ አንድ ባንዳን ጨምሮ ሌሎች ጸረ ሰላም ኃይሎች ሲደመሱም ባንዳዎቹ ለወንጀል ድርጊት ሲጠቀሙበት የነበረውን የጦር መሳሪያም በፋኖች ገብቷል ነው የተባለው። በመራቤቴ ወረዳ ፌጥራ ከተማ ዛሬ ግንቦት 13 ቀን ማለዳ ላይ የአፄ ዘርዓ ያዕቆብ ኮር ናዶ ክፍለ ጦር የፋኖ ሰራዊት በፈጸሙት የከተማ ውስጥ ኦፕሬሽን የተናገጡ ያገዙ ኃይል እንደተለመደው የፈሪ በትሩን ወደ ሲቪሊያን በማዞር ከፍተኛ ድብደባ የፈጸመ ሲሆን በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ እስሩን አጠናክሮ መቀጠሉም ታውቋል። በሌላ በኩል የ102ኛ ኮር አርበኞች በራያ ቆቦ ወረዳ ምርጫ ካርድ ለማደል ሲያስገድዱ በነበሩ የስርዓቱ ኃይሎች ላይ መብረቃዊ እርምጃ መውሰዳቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚልክ ዕዝ 102ኛ ኮር በራያ ቆቦ ወረዳ ተኩለሽ ከተማ ህዝቡን በግዳጅና በድብደባ የምርጫ ካርድ እንዲወስድ ሲያስገድዱ በነበሩ የስርዓቱ አገልጋይ ኃይሎች ላይ ተግቶ በመስራት ታላቅ ድልን አስመዝግቧል። የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ አባላት ግንቦት 12 ቀን 2018 ዓ.ም ተኩለሽ ከተማ ለቀው ወደ ቆቦ ሲያመሩ የነበሩትን ቅልብ ወታደሮችና የፖሊስ መኮንኖች ዘውሃ ድልድይ በተባለ ስፍራ በደፈጣ መጥተው የጠላት ኃይል ደምስሰዋል። በዚህ መብረቃዊ ጥቃት በራያ ቆቦ ወረዳ የተኩለሽ ከተማ የፖሊስ አዛዥ የነበረውን መሰለ አባዩን ጨምሮ በርካታ የጸጥታ አካላት የተደመሰሱ ሲሆን በጠላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራም ደርሷል ነው የተባለው። አገዛዙ ከሐምሌ 28 ቀን 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ በማወጅ የፋኖን ትግል በ14 ቀናት ውስጥ ለማክተም ያደረገው ሙከራ መክሸፉን ያስታወሰው የኮሩ ህዝብ ግንኙነት መምሪያ ፋኖ በአሁኑ ወቅት ከክልሉ ከ90 በመቶ በላይ አካባቢዎችን በቁጥር ስር አውሎ ትግሉን አጠናክሮ መቀጠሉንም አረጋግጧል። በህዝብ ፍላጎት ላይ የተጫነውን የጨረባ ምርጫና የጉልበት ጦርነት በአንድ ላይ ለማካሄድ የሚቋምጠው የብልጽግናው አገዛዝ በመላው ሀገሪቱ በፈጠረው የጦርነት አዙሪትና በፈጠረው የኑሮ ውድነት ዜጎችን ለራብና ለችግር የዳረገ መሆኑንም መግለጫው ጠቅሷል።
በ2 ሳምንት ውስጥ ትጥቅ አስፈታለሁ ብሎ የገባው የብልጽግና ወታደር ዛሬ በፋኖ ብርቱ ክንድ ተንበርክኮ የከባድ መሳሪያዎችን ጨምሮ የተለያዩ ጦር መሳሪያዎችን ለፋኖች እየሰጠ መሆኑን የገለጹት አመራሮቹም የነጻነት ጉዞው እስከ መጨረሻው ድረስ ተጠናክሮ እንደሚቀጥልም በድጋሚ አስታውቀዋል። ያሳምነው እዝ ጀግኖች አርበኞች በሬማ በኤፍራታና ግድም እንዲሁም በመራቤቴ በብልጽግናው ጦር ላይ ድል መቀዳጀታቸው ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በየቀጠናው ባገዙ የስርዓት አስጠባቂ ኃይሎች ላይ ዘመቻውን አጠናክሮ በመቀጠል ተከታታይ ድሎችን እያስመዘገበም ይገኛል። በሸዋ መራቤቴ አውራጃ ሬማ ከተማ የአጼ አምደ ጽዮን ኮር አባል የሆነው የአጼ ዳዊት ክፍለ ጦር ከሌቱ 7 ሰዓት ላይ ባካሄደው ልዩ የከተማ ውስጥ ኦፕሬሽን 7 የሚሊሻ አባላትን መማረኩን፣ ቀሪዎችን ደግሞ መደምሰሱን በፊት የመረጃ ጊዜያችን ወደ እናንተ አድርሰን ነበር። ይህ የፋኖ መብረቃዊ እርምጃ ተከትሎ 9 የሚሊሻ አባላት ከሚዳና አካባቢ ወጥተው ዛሬ ረፋድ ላይ በራሳቸው ፍቃድ ለፋኖ እጅ ሰጥተው ፋኖን መቀላቀላቸውም ታውቋል። በአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙ የ7 ለ7 ክፍለ ጦር የደመላሽ ሻለቃም በኤፍራታና ግድም ወረዳ ፈርዶሃ ቀበሌ በወሰደው የማያዳግም እርምጃም ያገዙት ታማኝ ሚሊሻ ጠርናፊ የነበረውን አቶ ነጋሽ መኮንን ጨምሮ በበርካታ ወዳደር ሚሊሻዎች ላይ እርምጃ ወስደዋልም የተባለው። በዚህ ኦፕሬሽን የተረፉት የጠላት ኃይሎች መሳሪያቸውን ጥለው ወደ አጣዬ ከተማ መፈርጠጣቸውንም የኮሩ መረጃ ያመላክታል። በሌላ መረጃችን የኦሮሚያ ክልል መስተዳደር የወሰን ማስፋፊያ ሴራ በሲዳማ ክልል ደም አፋሳሽ ግጭትና የንጹሃን እልቂት ማስከተሉ ሰማም። በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳ ጉቦ ሄማ ቀበሌ የክልሉን ወሰን በኃይል ለማስፋትና የሲዳማን ሕዝብ ከቀየው ለማፈናቀል በሚሰራው የኦሮሚያ ክልል መስተዳደር ቀስቃሽነት በኦሮሞና በሲዳማ ማህበረሰቦች መካከል ደም አፋሳሽ ግጭት መቀስቀሱን ሰምቷል። ከግንቦት 10 ቀን 2018 ዓ.ም ጀምሮ የተቀሰቀሰው ይህ ግጭት የኦህዴድ ቡድን በየአካባቢው የሚተገብረው የመሬትና የክልል ማስፋፊያ ፖለቲካዊ ሴራ አካል መሆኑን ተጎጂዎቹ ገልጸዋል። በገበያ ስፍራ በተፈጠረ ድንገተኛ ለመግባት የጀመረው ግጭት የክልሉ ኃይል ተጠቅመው የሲዳማን ሕዝብ ለመጨፍለቅ በሚሰሩ የብልጽግና ታማኞች ወደ አሰቃቂ እልቂት የተቀየረ ሲሆን እስካሁን ባለው መረጃ አንድ ነዋሪ ህይወቱ ሲያልፍ 7 የሚሆኑት ደግሞ በከባድ ሁኔታ ቆስለው ሕክምና እየተደረገላቸው ይገኛል የተባለው። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።